በመጀመሪያ ደረጃ እኔ ካሜራ ይዤ መጣሁበት ምክንያት ልንገር ቤተሰብን ይዤበት የመጣሁት ምክንያት ቆይ ልታገባት ነው እብድብዳቱን አይምሮን አሰራው እቺ ሰይጣን ከሆነች ከጀሚላው ራቅ ከጀሚላ ምትባለው ሴትዮ ራቀሽ ሰው ቆይ ልታገባት ነው እንዴ የምትፈልገው ቆይ ልታገባት ነው ማንን ነው ማገባ ቆይ ነው ቀለበት ምናምን ይያላችሁ ቆይ አደረኩላት አይደለ አገባታለሁ በቃ እሱን አይደለም የምትጠይቀኝ ይሄው ለሱ ከሆነ አገባት ጀመር ማለት ነው ለፍቅር የምትመጪው ናት እንዴ ኦኬ እሷ ቆይ አንተ ካንተ ትራቅ እኔ ምንዋም እኔ ከኔ ጋር እኮ መገናኘት ኦኬ ከጨቤ እንድትርቅ ነው የምፈልገው ነው የሷ ሴትዮ አትሆንም ለፍቅር አትሆንም ምን አረገች ለፍቅር ሴት አይደለችም ስራቱን እያጋለጠች ስለሆነ የመሰራ ነው የምታጋልጠው ኦኬ ፍቅር ላንተ ነው ፍቅር አንተ ነው የምታውቀው ምን ማለት ነው ኦኬ ከባለ ትዳር ጋር መማገጥ ነው ፍቅር የምታውቀው በዛ ደረጃ አልደረስንም አይደለ ስለማይመለከተ ነገር ውስጥ አትግባ እኔ እኮ ነገርኩ ስማችንን እኮ ያጠፋው አብርሽ እኔ ስንት ቀን ነው ይሄው እንኳንም እኮ ቤተሰብ ከፈ እኔ አለማፈርህ ራሱ እሷን እንደ የጠመርክበት ትልቁ ምክንያት እውነታውን እያጋለጠቻችሁ ስለሆነ ነው የምን እውነታ እሺ አንተ የምን እውነታ አላያትም እሷ ከሱ ጋር አሻሻይ ገዳይ ስትል ከማጋ ከሰውየው ጋር ራሱ ከይክሩባል ጋር አንተም እንዴት ነው የምታስበው በእናንተ ቤት አሁን እሷ በሷ ቤት ሰላም እንዴት ናችሁ ምርጥ የተከበራችሁ የምንወዳችሁ ቤተሰቦች ሁሉ ሰላም የነባ ቤተሰቦች እንዴት ናችሁ ያ እንግዲህ እኔ ለማታውቁኝ አብርሽ እባላለሁ ዛሬ በነባ ቤት መጥቻለሁ ምክንያቱም ከዚህ በፊት እንግዲህ የነባን ቪዲዮዎች እያየሁኝ ነበረ ማናገር አልቻልኩም ነበር ከኔ ጋር ያለው ነገር ትንሽ ጥሩም አልነበረም ብቻ ግን እኔም በራሴ ልክ የሆነ ነገር ላይ ስላልነበርኩኝ ነው የጠፋሁትኝ ዛሬ ግን በሱ ቤት የመጣሁትኝ ስለሱ ለማውራት ስለሆነ ወይም እሱ ስለሚመለከተው ነውና እናንተንም ያው የሱ ነገር ያስጨንቃችኋል ይመለከታችኋል ብዬ ስለማስብ ዛሬ መጣሁት ለዛ ነው ቤተሰብና ነባል ላገኘው ነው የመጣሁት ምክንያቱም ከዚህ በፊት የሆነ እንዲህ ይሆናል ብዬ አስቤ አላውቅም ምክንያቱም እኔ ከጀሚላ ጋር አንድ አይነት ስሜት ያለው አልመሰለኝም ነበር የሆነ የወንድምነት ወይ ምናምን መሰለኝ ግን እሱ ያኔ ራሱ ለሷ ሲደረብ ለሷ ሲሰፈሰፍ እሷ የሆነ ነገር ስትል እኔ የማለቱ እንትን ባህሪ እዚህ ድረስ ያደርሳል ብዬ አላሰብኩም ነበርና አሁን ግን ወደ ፍቅር ተቀይሮ ምናምን እስከ መንበርከክ እንትን እስከ ማለት ይሆን አለ አይደለ ትንሽ እኔ አልተመቸኝም ከዛ በላይ ደግሞ ከሷ ጋር እንዲህ አይነት ነገር ውስጥ መግባቱ ደስ አላለኝም ምክንያቱም እሷ ለዚህ አይነት የተፈጠረች ሰው ነች ብዬ አላስብም እኔ በበኩሌ ማለት ነውና በጣም በህይወት የምትደብረኝ ሰው እና የምታስጠላኝ ሰው የምታናድደኝ ሰው እሷ ናት ስለዚህ ከሷ ጋር እንዲህ አይነት ነገር ውስጥ እንደገባ አንደኛ ጠይቋለሁ ስሜት ነው ፍቅር ነው እሱን በጣም ማጣራት ፈልጋለሁ ሁለተኛ ደግሞ በሷ ምክንያት ከዚህ ሀገር ሊሄድ ነው ከዚህ ሀገር እንዳሰብኩት ልወጣ ነው ምናምን የሚል የሆነ ተልካሽ ሐሳብ አለውና እሱንም አሁን በደንብ እናወራለን ምንም ከዚህ የሚያስወጣው ነገር እንደሌለ ነግሯለሁ ቤተሰብ ያው ጠርቻለሁኝ ከዛ በፊት ግን በራሱ ቤተሰብ ልምጣ ብዬ ነው ምክንያቱም እናንተንም የሚያስጨንቃችኋል እሱ ነገር ብዬ ስላሰብኩኝ አብረን እናየዋለን ደውዬለታለሁ አሁንም ድጋሜ ደውልለትና ቤተሰብ እንደደረሰ እኔ ይሄ ከባድ ውሳኔ ነው ነባ እንዳልጠብቀው ጭራሽ ለሴት ብሎ ከሀገር መውጣት ማለት ስልኩ ምን ሆነ ነው ለሴት ብሎ ከሀገር እስከ መውጣት ምን አይነት ፍቅር ራሱ ይፈልግ አይነት ፍቅር ቢሆን ራሱ ይሄ ሀገር ለቆቱ እሷን ላለማየት እሷን ላለመጉዳት ምናምን ብሎ የሚያደርገው ነገር እኔ እንደ ሄሎ ነባ ምንድነው አይሰማም ስልክ የደወልኩለት ነው ቤተሰብ ስልክ ያነሳ ምን ሆነ ነው በቃ ሲመጣ እንገናኝ ካልሆነ ፀሐይም ስለሆነ ቤተሰብ ሲመጣ እንገናኛለን ማለት ነው ስልክ እያነሳልኝ አይደለም የደወልኩለት ነው ቤተሰብ እንግዲህ እስቲ ሄሎ ነባ ምንድነው ፀሐይ ውስጥ አቆምከኝ እኮ ምንድነው ቆይ የምትለኝ ምንድነው እስካሁን አልተነሳም ናብዬ የለ እንዴ አንተ ስንቴ ነው የምቀጥረው ያማል እንዴ የት ሆነ ነው ላወራ ፈልጋለሁ እና እዛ አደባባዩ ጋር ነኝ እጠፍ ብለው ግንቡ ጋር ማለት ነው ምን እንደ ህፃን ይሰራራል እንዴ ሲያናድ በቃ ቤተሰብ ሲመጣ እንገናኛለን ብዙ ነገር እናወራለን ያለው ነገር አብረን ያለን ማለት ነው ያኔ እንገናኝ በቃ ዝጋውና ካሜራ
በመላበስ ያው መጥቷል ቤተሰብ ምንድነው አንተ 24 ሰዓት ነው ሰላም በላቸው ቤተሰብ ናቸው። እሺ ሰላም ቤተሰብ እንዴት ናችሁ? እንግዲህ እኔን ለማታውቁኝ ነባ እባላለሁ። አዲስ ከሆናችሁ ኦኬ። ለዚህ ነበር ካሜራማኑን የጠራኸው? አንደኛ ያንተ ቤተሰብ ናቸው እንዳልኩ። ስለዚህ ምንድነው አሁን ትልቁና ዋነኛውን ጥያቄ ልጠይቀን ነው የፈለግኩ ምክንያት ማለት ነው። የመጀመሪያው ጥያቄ ሰሞኑን እያየሁት ያለው ነገር ሪል ነው ወይ ፍቅር ነው ወይ ደግሞ ስሜት ነው እንደዛ እያደረገ ያለው? አንደኛውን ነገር ቶሎ በልና ንገረኝ። አንተ ቆይ ከሱ በፊት እኔ ምን ብዬ ነበር? በፊት ነገሮች ይሄን እንድነግረኝ ነው ፈልገው አይደለም። ሌላ ነገር ውስጥ አትግባ። የምር አፍቅራት ነው ወይ ስሜት ነው እንደዚህ እያደረገ? ኦኬ እሷ ስለሆነች ደበረክ አንተ? እኔ ሲጀመር ስሟን መጥራት አልፈልግም። ጀሚላን ቶ እሷን እዛው ቻለ። እንካ እኔ አንድ ነገር ልንገርህ ነባ፣ እየጠየቅኩ ነው። ሪለው ውሸት ነው በለኝ። ይሄ ነገር ውሸት ነው በለኝ በመጀመሪያ ደረጃ። ለምንድን ነው ውሸት ነው የምልህ? አንተ ያማሃል እንዴ? ከመጀመሩ ነው እንደ አይነት ሴት በአንድ ጊዜ እንደዚህ ተቀያይረ ምናምን። እኔ እኮ ለሷ ስትሰፈሰፍ እንደ እህት እንደ ጓደኛ ብዬ ስላሰብኩ ነው እንጂ ያኔ እንደዚህ ትሆናለህ ብዬ አላሰብኩም። እና አንተ ያኔ ጊዜ ለማስረዳት አንተን ስነግርህ እንደ ቀልድ ነበር ምንድነው ልታስረዳኝ የነበረው? እኔ እኮ ስታገዛት ምናምን ነገር ተው። አሁን አንተ እንዴት ነው ያማሃል? ቆይ በዚህ ልክ እንዴት ነው? እንደውም አሪፍ ነው ካሜራ አስከፍተህ ከጠራኸኝ አይቀር ማለት ነው። በዚህ አጋጣሚ እኔም አንተን ብዙ መጠይቅ ነገር አለ። እኔ ችግር የለውም ችግር የለውም። እንካ አንድ ነገር አንደኛ ጥያቄ እሱን አልመለስክልኝም። ሁለተኛ ደግሞ የት አባትህ ነው የምትሄደው? ምን አባትህ ስለሆንክ ነው የት አባትህ ነው የምትሄደው? አንተ ለሴት ብለህ በሴት ምክንያት ከዚህ ሀገር የሚያስወጣ ምንድነው? እሺ አሁን እኔ ልንገርህ አንተ ቀላል በአንተ ምክንያት ቀላል ተዋረድን። እኔ እሺ ይሄው እዛ ትሂድ ነባ። ወደ ማያገባ ነገር እየሄድክ ነው። ተረጋጋ በመጀመሪያ ደረጃ ማለት ነው። የት አባት ልትሄድ ነው አንተ? በአንቺ ምክንያት እንዳልጎዳ በጣም ተጎርቶ የለ እንዴ? እኔ ነገርኩ። ለምን ምን አገባ? እኔ ግራ አታጋባኝ። ይኸው አብርሽ እኔ ነገርኩ በመጀመሪያ ማለት ነው። ያን ጊዜም ስነግርህ እኔ ሁኔታው ያለው ውስጥ ነው። የት አባት ልትሄድ ነው አንተ በሴት ምክንያት? ትንሽ አታስብም? ለቤተሰብ ለወደፊት አታስብም? ገና ለገና ስሜት ነካ ስላደረገ አንቺን ማየት ስለማልፈልግ እዚህ ሀገር አልቀመጥም። ምን አይነት ድራማ ነው የምትሰራው? ምን አይነት ህይወትን አፈልገው? ህይወትን አለመፈለግ አይደለም አብርሽ። ይኸው አንተ አሁን በዚህ ሰዓት እኔ ነባ እያናደርከኝ ነው። የምሬን ነው። እንደ ወንድም እንደ ጓደኛ እኔ ብዙ ነገር ልል ይችላል። ግን እኔ ልንገርህ አሁን ከቤተሰቦች ጋራ ትልቁን ጥያቄ ይዤ የመጣሁት ይሄ ነው። አንደኛ የምትሰማኝ ከሆነ ማለት ነው ትንሽ ነገር ስሜቱ ስለገባ ብቻ እሷ እንደ ብለህ ሀገር ለመውጣት መሞከር እብደት ነው። እሺ አንተ ቆይ እንዳንተ ታዲያ የሆነ እንትን ባለትዳር እንትን ምናምን ማፍቀር ነበረብኝ ማለት ነው? እኔ ተው አብርሽ፣ አሁን አንተ ሌላ ነገር ውስጥ እየከተተኝ ምን እያልከኝ ነው? ያማል እንዴ? ገና ለገና ትንሽ ስሜት ነካ አረገ ከሀገር ወጣለሁ ምናምን አላማን ስለተመልካት ስራህን ልታወጣ ስለምትሯሯጥ ነው ያስጠላችኝ ከመጀመሪያ ጀምሮ። እኔ እውነቱን ልንገርህ አብርሽ፣ ይኸው እኔ ልንገርህ አንድ ነገር እኔ እንትን ለማለት ምናምን ነገር ሳይሆን እሷን እንደ የጠመርክበት ትልቁ ምክንያት እውነታውን እያጋለጠቻችሁ ስለሆነ ነው። የምን እውነታ? እሺ አንተ የምን እውነታ? አላያትም እሷ ከሱ ጋር አሻሻይ ገዳይ ስትል ከማን ጋር? ከሰውየው ጋር ራሱ ከይክሩባል ጋር። አንተም እንዴት ነው የምታስበው? በእናንተ ቤት አሁን እሷ በሷ ቤት እየሄደች ይክሩን ለማዋረድ ውስጥ ነው። ለዛ ማለት ጀመራችሁ አብርሽ። መጀመሪያ ይኸው እኔ ለፍቅር ማትሆነ ሰው ናት ነባ። ስማኝ፣ ለፍቅር ማትሆነ ሰው ናት። ስለዚህ ኦቨር እብደትህን ምናምን አቁ። አንተ እኮ ስለጠላሃት ነው አብርሽ። እኔ አሁንም እኮ ማለት ነው እኔ ልንገርህ ለጓደኝነታችን ነው እንጂ እንዲህ ራሱ ቆሜ ማውራት ምን ሆነ? በመጀመሪያ ምን ሆነ? ምን ሆነ? ሲጀመር ማለት ነው ለፍቅር የምትመኝ ሰው ናት እንዴ? ኦኬ እሷ ቆይ አንተ ካንተ ትራቅ። እኔ ከኔ ጋር እኮ የሚያገናኛት ነገር ካንተ እንድትርቅ ነው የምፈልገው። እኔ እሷ ሴትዮ አትሆንም። ምን አረገች? ለፍቅር ሴት አይደለችም። ስራቱን እያጋለጠች ስለሆነ የምን ስራ ነው የምታጋልጠው? ኦኬ ፍቅር ላንተ ነዋ። ፍቅር አንተ ነው የምታውቀው። ምን ማለት ነው? ኦኬ ከባለ ትዳር ጋር መማገጥ ነው ፍቅር የምታውቀው? በዛ ደረጃ አልደረስም አይደለ? ስለማይመለከት ነገር ውስጥ አትግባ። እኔ እኮ ነገርኩ። ስማችንን እኮ ያጠፋው አብርሽ። እኔ ስንት ቀን ነው ይሄው እንኳንም እኮ ቤተሰብ እኔ አለማፈርህ ራሱ አለማፈርህ። ሰማኝ፣ እኔ እዛ እየሄድኩ አይደለም። ወደዛ ሀሳብ ውስጥ አትክተተኝ። እሱ አይመለከትም። ስማ አብርሽ፣ እኔ በማገጥ ይሻላል። አንተ አይምሮ እኔ በቃ አሁን ሰዎች ሲጠይቁኝ አብርሽ እንዲህ ነው ስንቴ ነው ራሴን ነባ ዝም ብለህ አትጩብኝ። አሁን ልንገርህ፣ እኔ ቃል እያጠረኝ እኔ ከእሷ ጋር ከምትሆን እንደኔ ባለ ትዳር ብትማገጥ ይሻላል።
እሺ እንኖር እኔ እንደሷ ከምትሆን ማለት ነው መመክረ ሌላ ከሰይጣን ጋር ራሱ በተኛ ይችላል አይደለም ከሱ ጋር ማለት አይምሮ ልክ ነው ያንተ አይምሮ ልክ ነው አንተ ሰውዬ ከመጀመሩ ነው እንደዚህ ማሰብ የጀመርከው ምን ሆነ ነው ለባ ነው ወይ ልጁ ቆይ አንተ ምን ሰጡህ እንዴ የሆነ ነገር መድኃኒት ነገር ሰጡህ እንዴ አሁን እንኳንም እሱን አይመለከትም ቶ አሁን እዛ ደረጃ ላይ እንድትሄድ አይደለም እኔ አንደኛ አይነ እንዲበራለ አንተ ማላቆ ሰው እኮ ይሆንክ ነው አብርሽ ስማችን አንደኛ እኔ ልንገር ድፍረት ራሱ ካሜራ ይዘ መምጣት አንድ ሁለተኛ ከዛ በኋላ ትወጣላችሁ ብዬ ራሱ አስቤ አላቀም ሁለት ሶስተኛ ደግሞ ጭራሽ ቀለበትም አንተ ይመለከታል ስለሷ አንተ ልጅ አይምሮ ልክ ነው ወይ ስለሱ እንድታወራኝ አይደለም አይደል የመጣሁት እኔ ስለሷ እንድታወራኝ አይደለም ሲጀመር እኔ ነኝ ያበርኩት አንተ ነህ ሲጀመር እኔ ነኝ ያበርኩት ወይስ አንተ ነህ ስለ ኢክሩ ወይም ስለ ባለቤት እንድታወራ አልፈልግም እሺ አሁን ላይ ማለት ነው እኔ በቃ ይብቃኝ እዚህ ጋር ይብቃኝ መሰለኝ እኔ ልንገር አንደኛ ነገር ማለት ነው ከቻልክ ከዚህኛው ሰይጣን እርኩስ ከዳይብሎስ ራቅ ምንም ፍቅር ምናምን ቆይ ግን አንተ ምንድነው ልብን እዛ ደረጃ አትድረስ የወጠረው ማን ነው ቆይ አይዞህ ያለ በምን ምክንያት ነው አይዞህ የምትለኝ እኔ ምን አቅልላለሁ ምንድነው እንዲ ደረተህ ነፍተ ምንድነው የልጅ አባት እኔ አንተም በሆን ማለት ነው እኔ እውነቴን ልንገርህ አልታደልክም እኮ ለዛ ነው የልጅ አባት ለመሆን አልታደልክም ገና እሺ አንተ ከአንድ እንትን ጋራ ፍቅር እያልክ አይደል እንዴ እየተጫወትክ ያለው እሷን እንደ ጠመርከው ለምን እንደሆነ ልንገርህ አብርሽ መጀመሪያ እኔ ፈጣሪ ሆይ እኔ የሆነ የሰጡ ወይ መድኃኒት እንድትረጋጋ ያኔ ተሰጠ አይምሮህን ከልክ በላይ ያረጋው ነው ጭራሽ ደግሞ ሳታውቀው አዳፕት አረኩ መሰለኝ በቃ የሆነ ያም ይሄም ወሬ ሲመጣብህ አዳፕት አረኩ መሰለኝ ጭራሽ እኔ አንተ ረሳኝ እንደ ጓደኛ እኮ ነኝ አትበል እዚህ ጋር ካሜራ ፊት ለፊት አትንጫጫ አዩ አንደኛ እኔ እንደ ወንድም እያሰብኩልህ እንደ ወንድም እያሰብኩልህ የገነባው ኮንፊደንስ ማይኖረኝ ለምን የልጅ አባት ሆንኩኝ እንጂ ምንድነው ሌላ ነገር ደግሞ ሁለተኛ ደግሞ ስለማይመለከተ ነገር ስለማያገባ ነገር አትግባ እዛ ደረጃ ላይ የሚያደርስ ነገር የለም ሰማኝ ነባ በመጀመሪያ ደረጃ ሰማኝ እዛ ደረጃ ላይ የሚያደርስ ነገር ወይም የሚያስወራ ነገር የለም ያ የኔ ፐርሰን ህይወት ነው አሁን ግን እንደ ጓደኛ እንደ ወንድም መመክረ ከቻል ከዚህ ሰይጣን ራሱ እኮ ደግ ነው ከዚህ አይነት ሰው ጋራ ብትርቅ ደስ ይለኛል ቤተሰብህን እንጂ እኔ አንድ ነገር ብቻ ልጠይቅና በቃ ካንተ ጋር ከዚህ በኋላ ላውራ አንተ ጭራሽ ምንድነው ከጨቤ ጋር አሁን ጭራሽ የወደፊትም ጭራሽ እያሰብክልኝ ነው ወይስ ምን ያለ የማናውቀው ነገር ካለ ንገረኝ ምንድነው ማታውቀው እኔ ምን አቅላለሁ ይሁን ተፈጠረ አይደለ ከሷ ጋራ ተኛው አይደለ ሆነ አይደለ ልጅ ተፈጠረ ወይ ነገር ከጭንቅላት እንዲወጣ የሆነ መድኃኒት ተሰጠህ እንዴ እንዳትፈራ ምናምን ምን አቃጠላውን የልጅ አባት በመሆኔ እኔ እኮ ስለዛ አይደለም እሺ አሁን ቤት ምንድነው የምንለው አንተ ልጅ ይሄ ነገር ማለት ነው ይሄ ሁሉ ነገር እዚህ ገመናችሁን እያወጣችሁ ታሰጣላችሁ ሚዲያ ላይ ሁሉ ነገር እዚህ ነው የሚወጣው እንደገዛ እንዲህ ተብሎ እንኳን የሆነ ቦታ ላይ እንዳታውቀው ነገ እንትን ላይ ወጥቷል መጨረሻው ያገኝ እያላችሁ ይሄው እንዲህ እየከፈታችሁ እየመጣች ጉድ እየወጣ ነው እንኳን በቃ አሁን ምን አናደደ የልጅ አባት በመሆኔ ተናደድክ እንዴ ኢኮ መታደለው ኢኮ ኦቨር ራሳችሁ ሌላ ቦታ ላይ አትወሰዱ በቃ ሆነ አይደለ ተፈጠረ አይደለ እንኳን ተፈጠረ ማለት ዳር ነው ይሄ አይምሮ የሆነ ነገር ሆነ እንዴ እኛ ሳናቀ እኔ እዛ ደረጃ ላይ ወይም ስለሱ እንድናወራ አይደለም አይደለ የመጣሁት አሁን እዚች ጋር ማለት ነው አንደኛ ከቻልክ እቺ ጀሚላ ከምትባል ሰይጣን ራቂ እኔ አንድ ነገር ልንገር እኔ ራሱ ማለት ነው እዚች ጋር አትንጫጫ ስለማያገባ ስለንትን ስለትዳር ማለት ስለማያገባ አንተ ቆይ ስማችን እንዴት እየጠፋ እንደሆነ እኔ ስንቴ ነው እንዲህ ካሜራ እየከፈት ልጁ እንዲሆነ በዚህ ወጣ ነገሮችን ለማወቅ እዚህ ስለ ነበረው ከዛ ጭራሹኑ ነገር እየፈተፈተካችሁ ነው የሆነ ነገር እያላችሁ ነው ተባለ እሺ እኔ በቃ ነገሩን ከዚህ በኋላ አላነሰውም ብዬ ነበር አብረሽ እኔ ራሴን እያመመኝ ነው ሌላ ችግር ውስጥም እየገባው ነው ጨረስክ በቃ እስከዚህ ጋር ነው የምታወራው አንደኛ እኔ ካሜራ የከፈትኩበት ምክንያት ያ አይደለም ከቻልክ እቺ ጀሚላ ከምትባል ሰይጣን ራቅ ጀሚላ ምናምን የምትለው ነገር ራስን መጀመሪያ እኔ ሁሌ ካንተ ጋር ካሜራ ተከፍቶ ጭቅጭቅ ምናምን አልፈልግም በመጀመሪያ እንድታቅ ተረጋጋ አንደኛ ወደ ራስህ ተመለስ እኔ ልንገርህ ቆይ በቃ ተው መጀመሪያ ወደ ራስህ ተመለስ ሁለተኛ ደግሞ ጀሚላ ኦቨር ራስን እብደት ውስጥ ከተህ ከዚያ ቆይ እኔ ግራ የገባኝ ነገር አንድ ምን እንደሆነ ልንገርህ እኔ ነኝ ያበርኩት ወይስ አንተ ነህ እኔ እንድገፋኝ አይደለም እዚህ ጋር የመጣሁት ይነባ እንድትኮተ እንትን ታንቀላታኝ ቆይ እኔ አንተ ልጅ እኔ ምን ሰውዬው ልንገርህ በመጀመሪያ ደረጃ እኔ ካሜራ ይዤ የመጣሁበት ምክንያት ልንገርህ ቤተሰብን ይዤበት የመጣሁት ምክንያት ቆይ ልታገባት ነው እብድብ ዳብቱን አይምሮን አሰራው እቺ ሰይጣን ከሆነች ከጀሚላው ራቅ
ከጀሚላ የምትባለው ሴትዮ አንተ በቃ ተነክቷል። ሰው ቆይ ልታገባት ነው እንዴ የምትፈልገው? ቆይ ልታገባት ነው? ማንን ነው ማገባ? ቆይ ነው ቀለበት ምናምን እያላችሁ ቆይ የለቀቃችሁ አደረኩላት አይደለ? አገባታለሁ በቃ እሱን አይደለም የምትጠይቀኝ? ይሄው ለሱ ከሆነ አገባታለሁ። አንተ ግን ሴጣን ልታገባ ነው። ሴጣንን ነው በግልጽ በቃ ሴጣን ልታገባ ነውና ንቃ ከቻልከ ማለት ነው። እና ሁለተኛ ደግሞ ይሄ ከሀገር ወጣሉ እንትን ምናምን የምትለውን ነገር በስነ ስርዓት ለቤተሰብ ስትል ኑር። ኧረ እባክህ ወደ ራስህ ተመለስ። ገና ነገ ምን እንደምትባል ወቅ ቤት ምን ሊሉ እንደሚችሉ ወቅ ይሄ ነገር እዚሁ ላይ የሚቀር አይደለም። ፈልገው ደግሞ ካንተም ብሶ እንትን ትላለህ እንዴ? ቆይ አንተ ቆይ ካንተም ብሶ የሆነ ልትበሳጭ ትፈልጋለህ እንዴ? እኔ እኮ ጭራሽ ልጁ የሆነ ነገር እኔ ገብቷል አይደል? ይሄን ነገር ልጁ አታውራኝ። በቃ ልጁ እኔ ነው አምኛለሁ። ግን አንተ ንቃ፣ ሰውዬው ንቃ እያልኩ እኮ ነው። በቃ ተዋት፣ እቺን ሴትዮ አትሆንህም። ኧረ በእናትህ በቃ እኔ ወደዛ ይዝጋ ወደዛ እናውራኝ። ለቀቀኝ እናውራኝ። ሁሌ አትሯሯጥ፣ በስነ ስርዓት አውራ። ቤተሰብህን ይዤ ያለው ካንተ ወደዛ ይሄንንም ዝጋው። እኔ ካንተ ጋር ማውራት አልችልም። ነባዩ በመጀመሪያ ደረጃ ተረጋጋ። እያበርክ ነው ሰውዬው፣ ፍቅር ብላ እያበርክ ነው። ተረጋጋ። በመጀመሪያ ደረጃ ከዚህ ሀገር ሄዳለሁ የምትለውን ነገር አቁም። እንደ ወንድም ልንገርህ ማለት ነው። እየነገርኩ ነው በቃ። ሁለተኛ ደግሞ ከሷ ራቅ የምትለኝ ለአንተ ፍቅር ማለት አልጋ ላይ መጋደም ነው ከባለ ትዳር ጋር። እሺ ከዚህ በላይ ያመመህ ስለሆነ አልፈልግም። ለቀቀኝ። ደግሞ በእናትህ ያወራል እንዴ? እኛ ገና ስማችን ይጣ በአንተ ምክንያት ማለት ነው። እሱ በቃ ተወሰለሱ ሰው አያረገንም በአንተ ምክንያት ማለት ነው። ወይኔ ናቆኝ አንተ አረስማ እውነትም ስሜታዊ ይሆናል በጣም። እኔ ምንም ልለው አልችልም ከዚህ በላይ። ያው እውነትም አፍቅሯ እኔ እንኳን ስሜት መስሎኝ ነበር። ገና ደግሞ ስለሌላ ነገር ያወራል እዚች ጋር ማለት ነው። የቻልኩትን ያህል ሞክሬያለሁ። ዝጋው በቃ። ቤተሰብ ይቅርታ አድርጉልኝ። እንዲህ አላሰብኩም። እውነቱን ለማወቅ ነበር የመጣሁት። እሱ ግን ወደ ሌላ አሸሸው ነገሩ። የማይገባው ነገር ውስጥ ገብቷል። ያው እኔ ግን ከሷ ሴትዮ ቢርቅ ደስ ይለኛል። እቺ ጀሚላ ከምትባል ሴጣን፣ ስራዋ ሴጣን፣ ሁኔታዋ ሴጣን፣ እሷ ራሱ ብቻ በቃ ዝጋልኝ። ስለሷ ማውራት አልፈልግም። በቃ ቻው ቤተሰብ።